ቀኑን ሙሉ በጭንቀትና ደስታ በማጣት ያሳለፍክ ነው ከሆነ በህይወት ውስጥ እነዚህን 3 ቁልፎች አስተካክል። በአላህ ፍቃድ ህይወትን ሙሉ ለሙሉ የሚቀይሩ ናቸው። ከዛ በፊት ኮፒ ሊንክ እና ሼር በማድረግ ቪዲዮውን ጀምረው። የመጀመሪያው የማይቋረጥ ተከታታይ የሆነ እስትግፋር ነው። እስትግፋር በመላስ የሚደጋገሙ ቃላቶች ብቻ ሳይሆን ሪዝቅንና የተዘጉ በሮችን የሚከፍት ነው። ነብዩላህ ኑህን ተመልከት። ህዝቦቻቸው ዝናብ ለበርካታ ዓመታት ካጡ እና እንዲሁ ሚስቶቻቸው በመውለድ ከተፈተኑ በኋላ ምንድነው ያላቸው? መፍትሄውን ሲነግራቸው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ጌታችሁን ማረኝ በሉት፣ ወደሱ ተመለሱ። አላህ ማሪ የሆነ ጌታ ነው፣ ይጨምርላችኋል። ደግሞ ዩርሲሊ ሰማዕ አለይኩም ሚድራራ፣ ከሰማይ ዝናብን ያወርዳል። ወይምዲድኩም ቢአምዋሊን ወበኒን፣ በልጆች እንዲሁ ይጨምርላችኋል፣ ልጆችም ይሰጣችኋል አለ። ሁለተኛው ሰላቱል ፈጅር፣ የፈጅር ሰላት መስገድ ነው። ሚፍታሑል በረከቲ ወነሻጥ፣ የበረካና የንቃት ቁልፍ ነው። ረሱል ሰለላሁ ዐለይሂ ወሰለም አላሁመ ባሪክ ሊኡመቲ ፊ ቡኩሪሃ ብለዋል። ጌታዬ ሆይ ለኡመቶቼ በጠዋት ጊዜያቸው በረካ አድርግላቸው። በሌላ ሐዲስ መን ሰለ ሱብሐ ፈሁወ ፊ ዚመቲላህ፣ ሱብሂን የሰገደ በአላህ ጥበቃ ውስጥ ነው ብለዋል። ሱብሂን ሰግደ የጀመርክበት ቀን ምንኛ ያማረ ቀን ነው። ሶስተኛው አልኢሕሳኑ ኢለል ኸልቅ፣ ወደ ሰዎች መልካምን መዋል። አላህ ጭንቅህን እንዲገላገልህ ውስጥህ ላይ ደስታን እንዲያመጣልህ ከፈለክ የሰዎችን ችግር ገላግል። አላሁ ሱብሓነሁ ወተዓላ እንዲላል ሀል ጀዛኡል ኢሕሳኒ ኢለል ኢሕሳን፣ ለመሆኑ የመልካም ስራ ዋጋውና ምንዳው መልካም እንጂ ሌላ ነውን? ይላል አላህ። መልእክተኛው ሰለላሁ ዐለይሂ ወሰለም አሐቡ ናሲ ኢለላሂ አንፈዑሁም ሊናስ፣ ከሰዎች ሁሉ አላህ ዘንድ ተወዳጁ ሰው ለሰዎች ጠቃሚ መልካም መሆን የቻለ ሰው ነው። በህይወት ውስጥ ደስተኛ መሆን ከፈለክ እነዚህን 3 ነገሮች ለመስራት ሞክር። አላህ ህይወትን ያስተካክለዋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።